ባለፈው ቪዲዮ ላይ እችን ነገር አላስተዋልኳትም ነበርና የተወሰኑ ምላሾችን ስላገኘሁበት እስቲ ሼር ላርጋችሁ። ከዛ እናንተው ትፈርዳላችሁ። በደንብ ሼር አድርጉት። ምናልባት በዚህ አካውንት የመጨረሻ ቪዲዮ ሊሆን ይችላል። በሌላ አካውንት መምጣት አይቀርም። ከቻላችሁ ኮፒ ሊንክ እና ሪፖስት በማድረግ አካውንቱን ማትረፍ ትችላላችሁ። እኛው የሱን መጀመሪያ እንስማውና ማለት የፈልገውን ነገር ከዛ በኋላ እውነት ነው ወይ የሚለውን በተለያዩ ቪዲዮዎች አሳያችኋለሁ። በደንብ ሼር አድርጉላችሁ። እሺ ኃላፊነት አለባችሁ። በደንብ ሼር አድርጉት። ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያላል? ማንስ ነብዩ ይሰደብ ያላል? ከማገኝ ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያላል? ማንስ ነብዩ ይሰደብ ያላል? ቁጥር እንግዲህ መሐመድ በ677 መካ መዲና የተወለደውን እስላሞች ነብይ ነው ይሉታል። ያን ነብይ የሚሉትን እጅ አይቼዋለሁ። ሲወል አይቼዋለሁ። ያየሁትን ደግሞ ራሱ እየተናገረ ራሱ እየመሰከረ ምስክሩ እንዴት ነው? ጥልመት ለብሶ ጥልመት ተጎናጽፎ እኔ አላውቅም እርኩኝ ያን ያየው ጊዜ ተንቀጠቆት ዳቢሎስ ነው ብዬ ነው። በዛ ሰዓት ነፍስ ወከፍ ስጋ ተለይታ ነበር። ሬሳትን ህዝብ ተሸክሞና ተባተርኮ ቤቱ በሰው ሞልቶ የለም ባላውድማ ሁሉ ቢግ ሰው ሁሉ ተለቅሶ ነበር ማለት ነው። እዚያ ቤት እዚያ ሞተ ተብሎ አባል እናት አባት ሁሉም እኮ አለ። ጎረቤቱ እኮ መጥቶ ተሸክሞ የዛን ጊዜ እኔ ሲሆን ሬሳይ እንደያዙ ነው። ከዚያ በኋላ በህርኩ ሰር ጊዜ አዲያ በሩ አገኘ ተንቀጠቀጠ። አፊ አይናገር እውነታው ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ካጋንን የባሰ እምነት። አጋንን አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነብይ ይለዋል፣ አንዱ አማላጅ ይለዋል። ቤተክርስቲያን ግን መድኃኒት ሕይወት ትለዋለች። ጋኔን ከጋኔን የባሰ አዘጋጅተው ምን ይላሉ? አራም ሰላም አለይኩም ለተርጉምልህ የተከበርከው ዲያብሎስ መሐመድን ገንጥለህ ለኛ የሰጠህን 13 ሴት አግብቶ ግመሏንም እንዲያገባ የፈቀድክለት እኛንም በዚያ መንገድ እንድንሄድ ያካተትከን ቡናው ደምህ ጫቱ ስጋህ ይኸውልህ በዛሬው ዕለት መጥተህ ተረከብልን። እነዚህ እነ ማን ናቸው? ምንድናቸው? ድርሻቸውስ ምንድነው? ሪሊ የሚሳደቡ አባቶች ሁሉ በጣም ነው የሚያሳዝነው። ኤኒሃው በንግግሮቻችን ላይ ምናልባት የሚመስል ነገር ብንናገር መልካም ነው ብዬ አስባለሁኝ።